በታባቷን ሄደች ጅራታም ጥላ የለሽ ተቤት ስትወጣ ጥላ የላት ቅሌት ኧረ ውርደት አባቴ መድኃኒዓለም እኔ አባቴ ነው የምገባ ኧረ ምን አይነት ቅሌት ውስጥ ነው የከተተኝ እሬት አባቴ ነው የምገባ እሬት አባቴ ነው የምገባ ታረጋጊ እንናገረው እውሻ ያለ በላሻለሁ በሱ ብታረጊ የታለሽዶስ ታይ ስሞትልህ ልጅ ምን ስሞትልህ ወገዝ ክፈጁ እንደውነት እንደው የሷ መጫወቻ በታባቷን ሄደች ጅራታም ጥላ የለሽ ተቤት ስትወጣ ጥላ የላት አባቴ ልጅ ቤት አባቴ ልጅ ቅሌት ኧረ ውርደት ኧረ አባቴ መድኃኒዓለም ምን አድርጌ ነው ኧረ ምን አድርጌ ነው ኧረ ምን አድርጌ ነው እንደውነት ቤት ትቆየኝ ነውና እና እውነት ጎደሎ አጥንቷን ስብርብር አድርጌ ነው ማስቀምጣት አባቴ መድኃኒዓለም እኔ አባቴ ነው የምገባ ኧረ ምን አይነት ቅሌት ውስጥ ነው የከተተኝ እሬት አባቴ ነው የምገባ እሬት አባቴ ነው የምገባ እኔ ለቤቴ ደፋ ቀና እላለሁ እንጂ በታባቷ አይደል ላስታማሚ እንዳትመች አድርጌ እንክትክት ስብርብር ነው ማረጋት መጣ ረዛሪት አባቴ መድኃኒዓለም አባቴ ልግባ እሬት አባቴ ልግባ አባቴ ልግባ ያየኛል አሁን ሲመጣ የለ አባቴ መድኃኒዓለም ዛሬ ናውጣኝ ቤትም አይሆንም ጭራሽ እኔ ተቀምጬ በኔ ላይና ጭራሽ እቺ ምን ሜና በቃ ጎደሎ ጎደሎ የት አባቱ አለ ነው ጫው ያጅ ጎደሎ ነው የት አባቱ አለ የት አባቱ አለ የገባች እቺ ነው ጫይ ድራታ መጫወቻ እና ጅራታም እንደው እሷ መጫወቻ ታባቷ አዳኑት ምን ሜና እኔን ብሎ ባለ ሁለት እንደባች ቆይ እቺ ጎደሉ ጃሽ በጠፋ ምኑ ገባች እናንተ ክፈችው መጀመሪያ አታስቢውም ነበር መጀመሪያ ባሰብሽው ክፈችው ብዬሻለሁ እሱ መቀርቀሪያውን ክፈችው ብዬሻለሁ ነይ ይቅር ብዬሻለሁ ነይ ይቅር ብዬሻለሁ ነይ ግድ የለም ነይ ቦሰና አልነካሽም ነይ ውጭ አልነካሽም ችግር የለም እና እንደምትወጂኝም አውቃለሁ በስራሽ ያሳወቅሽኝ እኮ ነይ ውጭ ነይ ግድ የለም ነይ ቦሰና ኧረ አሳዝነሽኛል እና ባትቺ እኮ ነው ችግር የለም ነይ እና በቃ እናስተካክላለን ነይ ክፈችው በቃ ነይ ክፈችው ነይ የኔ እናት እኔስ ያለ አንቺ ማን ያለ ትወጂኛለሽ አንቺ እኮ ማለት ነው ማውቀብሽ ቢሆን ምን ምልክት የለው ምናምን ብለሽ ነው እንጂ ማውቀብሽ ቢሆን እኮ ተረጁም እንዳይከፋኝ ግድ የለም እና ነይ ታልሆነ ግድ የለም ነይ እኔ ይቅር ብዬሻለሁ ያለ አንቺ ማን ያለ ብለሽ ነው ነይ ክፈችው ዝም ብለሽ ደግሞ አንቺ ጋር ተጣልቼ ምን ያስገባኝ ነው ምንድን ነው የሚሻልሽ? ዝቅ አድርግሽ አይለም ቀን ነው ተሳስቼ ነው ሞገስ ይስወትልኝ
ይቅር በለኝ። ምን ያውቁሽ በል አንቺ አስፈራኝ። ልብስሽን ይዘሽ ውጭ ልውጣ። ሞገሴ እባክህን ይቅር በለኝ እባክህን። አንቺ ምን ሌላ ምን አጉልዬብሽ ነው? እኔ ምን አውቀሽ ነው? ቆይ እኔ ለቤት ባልኩኝ አንቺ ወንድ እንኳን የማይደፍረኝም ጭራሽ ደባልቄ ታስደፍረኝ። እውነት ነሱ ገለሽኛል። በነፍሴን የተጫወትሽብኝ። እንዳትነኪ እሱም በነካችሽ እንዳትነኪ ተይኝ። እኔ ቤቴን ባልኩኝ እኔ ከአንቺ ሌላ ቀና ብያ ላይ ቤቴን ባልኩኝ አትንኪኝ። በቃ አርፈሽ የነፍስ አባትሽ ወስጃ አስመክርሻለሁ። ከተመለሽ ትመለሻለሽ። ጉዳችን ሰው አይስማብን። እባክህን አንቺ በየጫካው እንደው ሌላ ሰው ሳያች እንደው ጦጣው አይስቅም። እሺ ካላንተ ማናለኝ ሞገሴ? እኔማ ያን ብዬ ነበር ያለኔ ማናላት እናት አባቷን የለ ማናላት ብዬ ነበር እኔማ። አሁን ዝም በይ አታልቅሽ። የመጀመሪያ የቀጣፊ እምባ ቡጢ ነው አሉ። ዝም በይ በቃ አታልቅሽ። በቃ አታልቅሽ። ታዩ ዝም በይ እና ከጠጠጠሽ ታንግል ተምረሽ በስነ ስርዓት መሆን ይቅር በለኛ። እንደ ድሮ አሽኮርመመኛ እንዴት ሆኖ ልቤ እንዴት ሆኖ ይነሳልኝ? ልቤ እንዴት ሆኖ ይምታልኝ? አንቺ መሞት አይሻልም? መሞት ይሻላል እኮ ቦሰና፣ መሞት ይሻላል። ወይ ሰይጣን ምን ላደርግ ያለ ስሩ አታስገዱ። ታላስተያዩት እሱ አይመጣም። ግን አሁን ግድ የለም ታዩ አታልቅሽ። መጣ ወደ ከብቶች ልጅ እመለሳለሁ። ቆይ ትመለሳለህ? አንተ ቤት አይደል እተዳለሁ። እንዳንቺ ሌላ ሰው ማውቀው የለኝ ነው ወዳጅ የለኝ። እሺ አታምሽ በል እጠብቅሃለሁ። ኧረ ምን አይነት ኧረ ጉድ እናንተ! ወይ ቅሌት ወይ በቃ ትዳር የፈረሰ ማለት ነው። አልመጣም እናንተ የለችም። ወይ አሁን እናንተ አሁን ምን ልበላት? እሷንስ ላበብላት ሞገሴ አሁን ዝም ብሎ አናቴን ያለኝ እንደሆነ አንድ ቀን አሁን ስልፈደፈድ ቢያገኝ አሁን እኔ ጋር እኮ ይጣላ ይሆናል። እዚያ ምሽቱ እንዳይጠብቀኝ ምን አገባኝ? የእሱንስ ዝም ብዬ ልግጠሙ። እንዳትሳሳችን የነግሬሻለሁ። ታረጋጊ፣ እንማከር። ያለፈው አልፏል፣ እንማከር ወደፊት። እንደሱ ብታረጊ እበላሻለሁ። በሱ ብታረጊ እረፊ። ተይ እኔ ልንገርሽ፣ እኔ እሄዳለሁ በመሄጃ እወስድሻለሁ። ኋላ እኔ ልንገርሽ፣ ይኸውልሽ አድምጪኝ። በህድ ማለት ነው የሚያርስልሽ የማታውቂኝ ያኔም ነግሬሻለሁ። ሰህድ ልታስፈራራኝ ነው ወይ? ከታባህን የምትሄድ መሄጃ ላጣ ነው። ወንድሽ እኮ ነኝ። የዚህን ታህል ምንድን ነው ወንድም አፍለህ ነው እናቴ የተሻለች ፍለግ ኋላ ማለት ነው መሬት ሁላ ዳጓ በልቶት አንቺም ብርዱ ሲጫትብሽ ይከርማል። ብርድ ሲጫት እኔ ኋላሽ ታስቢበት አስቢበት። እኔ የወደፊቱ ይሻላል። እንደው ይቅር ብዬሻለሁ። ይቅር በይኝ። እኔ በቃ ተይው። እኔ አንድ ጊዜ የዛን ጊዜም ስወጣ አናድሽኝ ነው እንጂ እንግዲህ እኔ ምን ላድርግ? ተሳሳቱ። እሷን መጣች፣ እኔም እንግዲህ ወንድ መጣች። ለሳትላት ነው የመጣኝ። እሷንማ ፏት እንደው ባሏስ ዝም አላት አይመስል። እኔም እኮ እጄ ነውና በቃ አሁን እንታረቅ። የወደፊቱ ይበልጣል።
እንታረቅና ነገስት ወደይ አንተና ምን አለድም ይውልሻል አንቺ ነሽ እንዴ ያልሽ አስብሽው አንቺ ጥሩ ተወንሽልኝ አለድም ምን አረገዳል ምን አጎደልኩ እና እኔም እኮ አልኩሽ ተንግዲህ እማራለሁ ተንግዲህ አሁን ይውልሽ አሁን የልቅስ ሞገስ የሚመጣው አሁን ሊመታ የሚመጣው አሁን ታስመጪ ግን ታስመጪ ሊመታ የሚመጣኝ የዚህ አልታስቷቸው አይደል ተንግዲህ ነው የሚመጣ ምሽቱን ማለት ታስ ግን እንዳታስመጪ በይ እኔ አስቀርና አንተ ወንድ አለሚቱ ሆነሽ ነው ወራ የታርጋውን ስር ያለስራ በይተው እንግዲህ ይቅርታ ያልሽኝ አንቺ እኮ ሸጋ ነሽ እንዴ ወጓህ ነሽ አለሚቱ የኔ ባሶኝ እኮ ኑሮ ምን እኮ ይኖራል እናንተ እዚህ ቤት አቤት ሰላም ናችሁ አለሚቱ እግዚአብሔር ይመስገን ደባልቅ ያለ ሞገስ ነህ እንዴት ዋልክ እንዴት ናችሁ ደህና ነህ ወይ ሰላም የለም አለ ያጎደሉ ኧረ ወጣ ምን ፈለከው እንደው እኔ ሳንቺ እንደው ያደረ እንደው ሳስበው የሰሩልን ስራ ሆዴን አመመኝ እንደው ቆረጠኝ እያደረ ባሰ እንደገና አታንሳብኝ የረሳው እንደው መርሳት ሳረሰው እንደው ግን ትንሽ እንደመሳስለው አታስታውሰኝ አንቺ እንደው እኔማ ተሆዴ ከህሊናዬ እንደው አልቀፈልኛለ ስቀመጥ ስነሳ ነው ያን ያህል ሲነዘንዘኝ መቀመጫ ሲያሳጠኝ እካሷ ዘንደል ነው እንደዚህ እሷ ታይተው ነው እንዴ ብድግ ብቻ ሲያሰኝ ነበር ታዩና እንደው ሌላውን ይወራዳ እንደው እሱም ሰው ነው እነሱ ያቺኔትም ምን ሜና ያቺ እንዳውሎታት አሁን ማለት ነው ልሽ አንጀታችን እንዳረረ አንጀታችንን ርር እንዳረቁት ቀኔን ጠጣ እነሱ የሰሩትን ስራ እነሱ ያደረጉት ማረጋግቶ ነውኛ እናሳያችሁ ይሄ ምኑ ያሳራል ብለህ ነው አናቱን ባፈርሰው ነበር እንጂ አናቱን ብታፈርሰው አንቺ ቁስል እኮ ይሽራል ድርር እንደወደኝ እነሱ ያደረጉትን አድርገን ብድርር እናርጋችሁ ያሰራችኋል ነው የምልሽ እና እንግዲህ እኛን እንደዚህ ያደረገን ምን ነው እና በቃ እንደው እነሱ ያደረጉትን አድርገን እስቲ እናሳያችሁ ምን አባታችሁ ያመጣሉ በአንጀታችሁ እኛ እነሱ የሰው መሳቂያ እንደው እውነቴን ነው ይኸው የአንቺን ስጋ ማለት ነው ተዚያም በኋላ እንደው ሀዱላው የባሰ ይሄ ነው አንጀት ብጥስ አድርጎ የሚጥል እንደው እሱን ካሳረረው ለምንድን የአገር መሳቂያ አልሆነም በቃና አሁን አትዱ ምን አባቱ ወጭለት ወጣል የለም ብሏል የቁራሽ ጥለሽለታል እንደ ቀንጃ ቁራሽ ተቀመሰ ዳሪ ነው ወጣል እሱ እንግዲህ ሆዱን ብሎ ነው እንጂ ነው ዘንዳ ይመጣና ያረጉት ነገር አድርገን እንደው ታሪክ እንስራችሁ እንደው ሙች እንዲያስ አረ እመጣም ሌላ ሰው ደግሞ እንዴ ነው ይልማከሽ እንደው ማንንም ጎደሎ እንደው አንጀቴ ብትሳል ብሎ ምን እንጂ አንጀት አለ ይብለ ቁጭ በይ እስቲ እኔ ቁጭ በይ አትበት ይሻላል ምን አትሻላል እንትን ብለን ውስጥ ይሻላል ኖ እዚህ ዳኖ ምሰማን ተው እዚህ ዳኖ ጠፋየ እኔ ዳኖ በጠፋ እንደሱን እንደው አንጀቱ ቁርጥ ብትስ ነው የምናደርገው ምን ነፈር በበላ የተጫውቱብኝ አሰረረኝ እንዴት አሰረረኝ አንቺ በሰብ እንጂ በሰል ብዬ ለለቃ ፈጣጥምና ጉዳያችንን እኔም በልስ ይሻላል ወደሩ የትኛ እንዴት ለማላውቅበት እኔ እስቲ እንደው ወገብሽ እንትን ተቸው እንዴት እውነት አውጣልታልሆነና አንቺ ያምን የነበረሽ መጣ እንዴ ምን አባቱ አሁን ሁሉም ሰብልት ወጣ ነው አሁን ነው ዛሬ ሲመጣ አሁን ሲመጣ አለሚቱ